አንዲት ሴት ከወንድ የምትፈልገው ይህንን ብቻ ነው። ሴቶች የሚመኙት አይነት ወንድ እንዴት መሆን ይቻላል? አብዛኞቹ ወንዶች የማይሰሙት እውነት። አብዛኞቹ ወንዶች ሴቶች ብዙ ነገር የሚፈልጉ ይመስላቸዋል። ገንዘብ፣ መልክ፣ ዝና፣ ስታተስ፣ የማያቋርጥ ትኩረት፣ ፍጹም የሆነ የንግግር ችሎታ። ነገር ግን እውነታው ከዚያ እጅግ በጣም ቀላል እና ጥልቅ ነው። አንዲት ሴት እሷን ለማስደመም የሚጥር ወንድ አትፈልግም። እሷ የምትፈልገው የደህንነት ስሜት እንዲሰማት የሚያደርግ የሚመኛት እና በተመሳሳይ ጊዜ ነፃነት የሚሸጣት ወንድ ነው። ይህንን አንዴ ከተረዳህ የመሳብ ምስጢር ግራ መጋባቱ ያበቃል። ዛሬ ይህ በትክክል ምን ማለት እንደሆነ በዝርዝር እንመለከታለን። ክፍል 1 ሴቶች በትክክል የማይፈልጓቸው ነገሮች። ውሸቶቹን በማስወገድ እንጀምር። ሴቶች የሚከተሉትን አይፈልጉም። ሁል ጊዜ ራሱን የሚያስረዳ የሚከላከል ወንድ፣ የእሷን ይሁነታ የሚለምን ወንድ፣ ለመወደድ ሲል ማንነቱን የሚቀይር ወንድ፣ ከራሱ ክብር በላይ እሷን የሚያስቀድም ወንድ። በጣም መጣር በራስ የመተማመን መጎዳልን ያሳያል። በራስ የመተማመን ማጣት ደግሞ ሐሳቡ ጥሩ ቢሆንም እንኳ መሳብን ይገድላል። ክፍል 2 ከሁሉ በላይ የሚበልጠው አንዱ ነገር። የፍላጎትና የመሳብ ምስጢር አንድ ባህሪ ነው፣ የስሜት መረጋጋት ኢሞሽናል ስቴቢሊቲ። አንዲት ሴት የሚከተሉትን ማወቅ ትፈልጋለች። በጫና ውስጥ በድንገት እንደማትደነገጥ፣ ስሜቶች በሚገነብፉበት ጊዜ እንደማትፈራረስ፣ እሷን ላላመጣት ስትል ማንነትን አሳልፈ እንደማትሰጥ። የስሜት መረጋጋት እንደ መሪነት ይቆጠራል። ለእሷ እንዲህ የሚል ስሜት ይሰጣታል፣ ልቤን ብከፍትለት ሊቋቋመውና ሊያስተናግደው ይችላል። ክፍል 3 ረጋ ያሉ ወንዶች ለምን ማራኪ ናቸው? መረጋጋት ብርቅ ነው። አብዛኞቹ ወንዶች ስሜታዊ ናቸው። ሪያክት ያደርጋሉ፣ ይከራከራሉ፣ ያብራራሉ፣ በእያንዳንዱ ቅጽበት ለማሸነፍ ይጥራሉ። ረጋ ያሉ ወንዶች ግን ምላሽ ከመስጠታቸው በፊት ይታዘባሉ። ስሜትን በፍጥነት ለማስተካከል አይሮጡም። ተቀባይነትን ለማግኘት አይለከሰኩም። በቀላሉ አይነዋወጡም። ይህ በእሷ ዘንድ የስሜት ስበት ይፈጥራል። ለምን እንደሆነ ባታውቀው እንኳ ወደሱ ትትሰባለች። ክፍል 4 ያለ ትዕቢት የሚገለጥ በራስ የመተማመን። በራስ የመተማመን ጩኸት አይደለም፣ ጸጥ ያለ እርግጠኝነት ነው። ይህም ማለት ጥቂት መናገር፣ ብዙ ማስተላለፍ፣ ማንነትን ሳታጣ ማዳመጥ፣ ክብር በሌለበት ቦታ በረጋ መንፈስ ማራቅ፣ እሷን መምረጥ ግን በግድ አስፈላጊ ነሽ ብሎ አለመጽመም። አንዲት ሴት ሳይናገረው እንኳ ክብሩን የሚያውቅ ወንድ ትመኛለች። ክፍል 5 ዓላማ ለምን ማራኪ ያደርግሃል? ዓላማ ያለው ወንድ ማራኪ ነው፣ ምክንያቱም መሰረት ስላለው። ደስታው በእሷ ስሜት ላይ የተመሰረተ አይደለም። ማንነቱ የተገነባው በሰው ይሁነታ ላይ አይደለም። የህይወት አቅጣጫው ለእሷ የጉዞ ስሜት ይሰጣታል። ዓላማ ማለት የሥራ ራዕይ፣ በቁምነት የምትሰራው ጥበብ፣ ወይም ከፍቅር ግንኙነት በላይ የሆነ ትልቅ ተልዕኮ ሊሆን ይችላል። አንዲት ሴት ለዓለም ሁላ ተዋጊነት ሳትሆን ወደ ዓለመ ተጋባዥ በመሆኗ ስታውቅ ፍላጎቷ ይጨምራል። ክፍል 6 ያለ ትገኝነት አብሮ መሆን። ሴቶች የስሜት ትስስር ይፈልጋሉ፣ ግን የስሜት ትገኝነትን አይፈልጉም። በሁለቱ መካከል ልዩነት አለ። አብሮነት ማለት ሙሉ በሙሉ ማዳመጥ፣ በጥልቀት ምላሽ መስጠት፣ በስሜት ዝግጁ መሆን። ትገኝነት ማለት ደግሞ ማረጋገጥ መፈለግ፣ ጭንቀትን ዘርግፎ ማውራት፣ ሁል ጊዜ ትወጂኛለሽ አይነት ይሁነታ መፈለግ። አንዱ መቀራረብን ሲፈጥር ሌላው ጫና ይፈጥራል። ክፍል 7 ወንዳ ወንዲነት ማስኩሊን ፖላሪቲ። መሳብ የሚፈጠረው በሁለት ተቃራኒ ኃይሎች መካከል ነው። አንዲት ሴት ወደሚከተለው ወንድ ትሳባለች። እሷ ስሜታዊ ስትሆን እሱ ረጋ የሚል፣ እሷ ስታመነትን ውሳኔ የሚሰጥ፣ ጉልበት ሲወዋሽ እሱ ጽኑ የሆነ ይቆያል። ይህ ማለት መቆጣጠር ማለት አይደለም፣ እኔሁንም የተረጋጋ መሪነት ማለት ነው። ክፍል 9 ለራስ ክብር ስትሰጥ ሁሉንም ነገር እንዴት ይቀይራል? ከምንም በላይ አንዲት ሴት እንድትመኛት የሚያደርጋት ነገር ለራስህ ክብር ስትሰጥ ማየቷ ነው። ለራስ ክብር መስጠት ማለት ክብር የጎደለውን ነገር አትታገስም፣ ትኩረት ለማግኘት አትለከስክም፣ የማያሻሙ ምልክቶችን አትከታተልም። ይህንን ስታይ የደህንነት ስሜት ይሰማታል። ምክንያቱም ለራሱ ክብር ያለው ወንድ ለእሷም ክብር እንደሚኖረው ስለምታውቅ ነው። እንዲህ አይነት ወንድ ስትሆን ምን ይሆናል? ፍላጎትን ማሳደድ ስታቆም ፍላጎት አንተን ማሳደድ ይጀምራል። ንግግሮች በራሳቸው ይፈሳሉ። ዝምታ ሞቶት ይሰጣል። መሳብ ያለ ልፋት ይከሰታል።
ይህ የሆነው በበለጠ ስለጣርክ አይደለም፣ ውስጣዊ ጥንካሬ ስለጨመረ ነው። አንዲት ሴት የምትፈልገው ይህንን ብቻ ነው። ፍጹምነትን አይደለም፣ ትዋንን አይደለም፣ ቃል መግባት አይደለም። እሷ የምትፈልገው ወንድ ረጋ ያለ፣ መሰረት ያለው፣ ራሱን የሚያከብር፣ በስሜት የረጋጋ፣ ዓላማ መሪ የሆነ ወንድ ነው። እንዲህ አይነት ወንድ ሆነ ያኔ ብልህቶች አያስፈልጉህም፣ በተፈጥሮ ትፈልጋለህ። ይህ አመለካከትህን ከቀየረ ሰብስክራይብ አድርግ። ይህ ቻናል ስለ ትንኮት አይደለም፣ ስለ መሳብ የሚመጣለት ወንድነት ስለ መቀየር ነው። መሳብን ዲዛየር ወዲያውኑ የሚጨምሩ ጠባዮች ባህሪ ከንግግር በላይ ለምን እንደሚያስፈልግ። መሳብን አትራክሽን ለምትናገረው ቃል ምላሽ አይሰጥም። ምላሽ የሚሰጠው ሁል ጊዜ ለምታደርገው ተግባር ነው። ሁሉንም ትክክለኛ ቃላት ተናግረህ ነገር ግን ፍላጎትን ልታጣ ትችላለህ። ባህሪህ የፍርሃት፣ የጫና ወይም የጥገኝነት ስሜት የሚያስተላልፍ ከሆነ ዛሬ የምናተኩረው ያለ ብዙ ልፋት መሳብን በሚፈጥሩ ጠባዮች ላይ ነው። ምክንያቱም እነዚህ ጠባዮች በውስጥ ታዋቂነት ሳብኮንሽስ ሌቭል የስሜት ጥንካሬን ያሳያሉ። ጠባይ 1 ለነገሮች የምትሰጠውን ምላሽ ማዘግየት። ወንዶች በፍጥነት ምላሽ ሲሰጡ ክብራቸው ይቀንሳል። ፈጣን ምላሽ ኢንስታንት ሪፕላይስ፣ ፈጣን ማብራሪያዎች፣ ፈጣን ስሜት ምላሾች። ነገሮችን አዝግሞ ማድረግ ቁጥጥር እንዳለ ያሳያል። ለሷ እንዲህ ይላታል፣ እሱ በስሜት አይነዳም፣ ኢምፖልሲቭ አይደለም። ከመመለስ በፊት ሰከን በል። ከመመለስ በፊት አስብ። ዝምታ ሲኖር ያንን ዝምታ ለመስበር አትቸከል። የተረጋጋ ጊዜ አጠቃቀም የስሜት ስበትን ይፈጥራል። ጠባይ 2 በአለማገን በጥቂቱ መናገር። ብዙ ማውራት አብዛኛውን ጊዜ የጭንቀት ምልክት ነው። የምትናገረው ቃል ክብደት ሲኖረው ፍላጎት ይጀምራል። አስፈላጊውን ብቻ ተናገር። ሰፋ ያሉ ማብራሪያዎችን አስወግድ። ንግግርህን በራስ መተማመን ጨርስ። በራስህ የምትተማመን ከሆነ ዝምታ አይከብድህም፣ ይልቁንም ዝምታህ ማራኪ ይሆናል። ጠባይ 3 ምንም ቢፈጠር የራስህን የህይወት መስመር አለመልቀቅ። ትኩረት ለማግኘት ሲል ህይወቱን እንደማይተው ወንድ ትልቅ ዋጋ ያለው ነገር የለም። የሚከተሉትን አተው። ስራህን፣ ግቦችህ፣ ስፖርታዊ እንቅስቃሴህን፣ የገባሃቸውን ቃላቶች። ህይወትህ በእሷ ስሜት ላይ ሳይመሰረት ሲቀጥል እሷ በህይወቱ ውስጥ ተጋባዥ እንጂ ተጠያቂ አይደለችም ይሰማታል። ጽናት ክብርን ይፈጥራል። ክብር ደግሞ ፍላጎትን ያቀጣጥላል። ጠባይ 4 ችግር ለመፍታት ሳትቸገል አብሮ መሆን ፕሬዘንስ። እሷ ስሜቷን ስታካፍልህ ወዲያውኑ መፍትሄ ለመስጠት አትሩጥ። አብዛኞቹ ወንዶች ስሜትን በምክንያት ለመጠገን ይሞክራሉ። በሱ ፋንታ አድምጥ። ስሜቷን ተረዳላት። ተረጋግተህ አብረሃት ሁን። ጥቂት ተናገር፣ ቦታ ስጣት። ያለ መፍትሄ አቅራቢነት አብሮ መሆን ተረድቶኛል የሚል ስሜት ይሰጣታል። መረዳዳ ደግሞ ፍላጎትን ያጠነክራል። ጠባይ 5 በረጋ መንፈስ ወሰን ማበጀት። ከረጋ ወሰን በላይ ፍላጎትን በፍጥነት የሚጨምር ነገር የለም። በንዴት አይደለም፣ በዛትም አይደለም፣ በተረጋጋ ግልጽነት እንጂ። ለምሳሌ ከቅድም ዝግጅት ውጪ የሚደረጉ ፕሮግራሞችን አልመችህም። ለእኔ ጽናት ትልቅ ዋጋ አለው። ያ ለእኔ አይሰራልኝም። ማብራሪያ አታብዛ፣ ይቅርታም አትጠይቅ። ወሰን ማበጀት ለራስህ ያለህን ግርምትን ያሳያል። ጠባይ 6 ክብር ከሌለበት ቦታ መራቅ። ማግኘት የማይገባህን ነገር ዝም ብለህ ስትቀበል ፍላጎት ይሞታል። እሷ በተደጋጋሚ ቀጠሮ ስታጥፍ ከሆነ፣ ጊዜህን ሳታከብር ከሆነ፣ ግራ የሚጋቡ ምልክቶችን ስትልክ ከሆነ ሌናህ ለአንተ የምታገኝበትን እድል ቀንስ። ይህ ለመቅጣት ሳይሆን ለራሴ ክብር ለመጠበቅ ነው። ለመሄድ ዝግጁ የሆነ ወንድ በሴቶች ዘንድ አይነሳም። ጠባይ 7 ስሜቶች ሲዋዠዡ ጽንቶ ቆም። ስሜት ይወጣል ወይወርዳል። እሷ ስሜቷ ሲገነፍ አንተ ጽንቶ ቆም። አብረህ አትጮህ፣ አትከላከል። ስሜቷን መልሰህ አታጠባረቅ፣ መረር አታደርግ። አንተ መተረጋጋትህ ለሷ መልካ እንዲሆንላታል። መልካ ደግሞ ይሳል። ጠባይ 9 አልፎ አልፎ ግንኙነቱን ቀድሞ ለመጨረስ። ሁልጊዜ መጥፋት አይጠበቅብህም፣ ነገር ግን ቀድመህ መሄድህ ራሱን የቻለ ማንነት እንዳለህ ያሳያል። ለምሳሌ አሁን መሄድ አለብኝ፣ በኋላ እንገናኛለን፣ ለሌላ ጊዜ እንገናኝ። አጭር፣ ሞቃን፣ ወሳኝ። ናፍቆትና ፍላጎት የሚጨምሩት ሰፊ ቦታ ሲኖር ነው። ፍላጎት በትንኮል አይፈጠርም፣
የሚፈጠረው ማንም ማያይህበት ጊዜ በምትገነባው ማንነትህ ነው። የተረጋጋ ባህሪ፣ ግልጽ ወሰኖች፣ ስሜት ቁጥጥር፣ ለራስ ክብር መስጠት። እነዚህን ከተካንክ መሳብ በተፈጥሮ ይመጣል።